Let's play football. Guys, I should speed last talkaችሁ. I just speed. አቤት ውበት! Tokyo. Toki. ዶናቴን በላሽብኝ ሰረቅሽብኝ ዶናቴ ቶኪዮ ይደረጋል እንደዛ ይደረጋል ይሄን መብላት አቁሚና ያቸው እስኪ አታፍሪም ቶኪዮ አታፍሪም ማፈራቆምሽ አቤት ትበያለሽ አቤት ምግብ ስትወጪ ባይገርማችሁ የምመኘው ህይወት ነበር ይሄ እንደዚህ አይነት ውሻ እንዲኖር እንደዚህ አይነት ቤት እንዲኖረኝ እንደዚህ የሚገርም የሚያምር ቤት እንዲኖረኝ የምመኘውና በቃ ላይክ ማስበው ህይወት ነበርና አሁን እውን ሆኖ ሳይሆን I'm proud of you. የትኛው መረጥሽ? እኔ ምቼ ወድጃታለሁ። ይኸው አንድ ሰዓት ይኸው እንግዲህ ለሱፍ ለጫማ ሰዓቱ ልቷል 190 ይኸው ሰዓት በቃ አንድ ሰዓት እሺ እነዚህ ገዛችኋለሁ። ስንት ነው በአጠቃላይ ያለችኝ? 190 በቃ 190 ለካ ችግር የለውም ነክ አዶና ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት መቀሌ 18 አመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበረ። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ። የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ፣ በራሱ የሚተማመን። እኔም እኮራለሁ፣ እናንተም ትኮራላችሁ። አብረን ኮርተን ኢትዮጵያን እናወጣታለን። መወዳደር አያስፈልግም። ኳስ አይደለም ይሄ፣ ህይወታችን ነው፣ ታሪካችን ነው። አናዋርዳቸው። መልካም አመት። ቻው። That's me. Let's go. Aydın. Atacakına. Alo. Atayım.
Guys, I should speed last ታውቃችሁ I should speed ወርቦኛል ትንሽ ዛሬ አልበላውም በደንብ አለ ዛሬ ግን ጸዴ በቃ የታባቱ እንደዚህ ላሳይ Headshot 223 she a baddie rocks a link let me take her to the back she wanna look at me Headshot 223 bear rock movie scene Baby, let's turn up in this party, what's a wedding ring? My same haters in the club, we blowing up the scene. It's the same bulls, we turning up, we repping for the deep. All my homies play putting up. Tokyo. Toki. Donati in Belashibin. Sarek Shibin Donati, Tokyo. ይደረጋል እንደዛ ይደረጋል ይሄው መብላት አቁሚና ያቸው እስኪ አታፍሪም ቶኪዮ አታፍሪም ማፈራቆምሽ አቤት ትበያለሽ አቤት ምግብ ስትወጪ ባይገርማችሁ የምመኘው ህይወት ነበር ይሄ እንደዚህ አይነት ውሻ እንዲኖር እንደዚህ አይነት ቤት እንዲኖረኝ እንደዚህ የሚገርም የሚያምር ቤት እንዲኖረኝ የምመኘውና በቃ ላይክ ማስበው ህይወት ነበርና አሁን ሆኖ ሳይው I'm proud of you የትኛው መረጥሽ እኔ ምቼው ልጃታለሁ ይኸው አንድ ሰዓት ይኸው እንግዲህ ለሱፍ ለጫማ ሰዓቱ ልቷል 190 ይኸው ሰዓት በቃ አንድ ሰዓት እሺ እነዚህ ገዛችኋለሁ ስንት ነው በአጠቃላይ ያለችኝ 190 በቃ 190 ለካ ችግር የለውም ነክ አቤት ውበት አዶና ይባላል ኩሩ ትግራዋይ ነኝ ትግራይ ነው የተወለድኩት መቀሌ 18 አመት መቀሌ ነው ያሳለፍኩት ክረምት ሲሆን አዲስ አበባ መመላለስ ነበር ትግራዋይ በመሆኔ ደግሞ በጣም እኮራለሁ አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ ወላይታ አዋሳ በማንነታቸው የሚኮሩ በብሔራቸው ግን ኩራታችን ጥላቻ ሊሆን አይገባም ኩራታችን ውድድር መሆን አይገባም ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ የሰው ልጅ መነሻ ኢትዮጵያ ነች እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም ኩራታችን ጥላቻ የሆነ ጊዜ
እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ፣ በራሱ የሚተማመን። እኔም እኮራለሁ፣ እናንተም ትኮራላችሁ። አብረን ኮርተን ኢትዮጵያን እናወጣታለን። መወዳደር አያስፈልግም። ኳስ አይደለም ይሄ፣ ህይወታችን ነው፣ ታሪካችን ነው። አናዋርዳቸው። መልካም አመት። ቻው። ጋይስ አሾ ስፒድ ላስተዋውቃችሁ። አሾ ስፒድ አልበላውም በደንብ ዛሬ ግን ጸዴ በቃ የታባቱ እንደዚህ ላሳይ Headshot 223, she a baddie, rocks a link. Let me take her to the back, she wanna look at me. Headshot 223, bear rock, movie scene. Baby, let's turn up in this party, what's a wedding ring? My same hitters in the club, we blowing up the scene. It's the same bulls, we turning up, we repping for the deep. All my homies play putting up. ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ። ምክንያቱም የማስተምረው ስለ law of attraction ነው, which is ስኬት እንዴት አድርገህ እንደምታመጣ ማለት ነው። ባይገርማችሁ ጋይስ እኔ የምመኘው ህይወት ነበረ። አሁን ደግሞ እያንዳንዷ የምመኛት ህይወት እየኖርኳት ነው። which is ድሮ አስታውሳለሁ የድሮ ቤቴ ሆኜ ካናዳ ያለው ቤዝመንት ኖር ነበር, which is ከግራውንድ በታች ማለት ነው። ኦኬ ኖርማል ፍሎር አለ አይደለ ሰዎች የሚራመዱበት ከሱ በታች የተቆፈረ ቤት የተሰራ ቤት ነበርና እርካሽ ስለሆነ ወደዛ ገብቼ ነበረ እና እዛ ቤት ሆኜ በጣም ብዙ ስለራሴና ስለ ዓለም ስለዚህ ህይወት ያወቅኳቸው ሚስጥሮች ነበሩ። አያችሁ ከዛ የተረዳሁት ነገር ምን እንደሆነ ላስረዳችሁ። የተረዳሁት ነገር እንግዲህ እቺ ዓለም በመልፋትና በመፍጋት እንደማትሰራ ነው። አይ ነው በጣም ለሞቲቬሽን የሚቀል ምክር ልፋ፣ እንደዚህ ላበላ መሆን አለብህ፣ ደም ተፍተህ ነው እንደዚህ ህይወት የምትቀይረው የሚል ምክሮች አሉ። ግን በጣም ብዙ የሚለፉ ሰዎች አሉ። ገቢያቸው ግን በጣም ዝቅተኛ የሆኑ ሰዎች ደግሞ እነሱ እንደሆኑ ታውቃላችሁ እናንተም ብቻዬም አይደለሁኝም። ኦኬ ሶ መልፋትና መፍጋት ከዛ ደግሞ ማመን አለ። ወይ ታምናለህ ወይም ደግሞ ትፈጋለህና ትለፋለህ፣ ደምህን ትተፋለህ ማለት ነው ህይወት የምትፈልገው ህይወት ለማምጣት። እኔ እንግዲህ ከዚህ በፊት የተጠቀምኩት ታክቲክ ወይም ደግሞ የስኬት መንገድ መልፋት መፍጋትና ያለኝን ነገር አውጥቼ መስጠት ነው። እሱ ደግሞ እንዳልሆነ ተረዳሁኝ። ምክንያቱም ለፍቼ ምንም አይነት ለውጥ ላገኝ አልቻልኩኝም። አሁን ባለሁበት ደረጃ አሁን ያለው አዶናይ ሆኜ ሳስበው ግን እኔ ህይወቴ የቀየረልኝ ብዬ ማስበው የlaw of attraction ሚስጥር በመጠቀሜ ነው። law of attraction ማለት የስበት ህግ ማለት ነው። which is የምትፈልገው ዓለማዊ ነገር ወደ ራስህ መሳብ ትችላለህ። ምንድነው የምትፈልገው? ማን መሆን ነው የምትፈልገው? ምን አይነት ስኬት ነው የምትፈልገው? እነዚህ ነገሮችን ካወቅ አምነህ መራመድ ማለት ነው። ችግራችን እኛ ማመን አንችልም። ምክንያቱም አስተዳደጋችን ድሃ እንደሆን ይነግረናል። ታሪካችን የተበላሸ ነው። ብዙዎቻችን አመጣጣችን የማይጠቅም ነው። አንዳንዶቻችን ተተርበናል፣ አንዳንዶቻችን ተገፍትረናል፣ አንዳንዶቻችን ተንቀናል። ከሰው በታች እንደሆን ተነግሮናል። ሰው እንዴት አድርገን አንደኛ እንደሆን እናምናለን? እንዴት አድርገን ሀብት እንደሚገባን እናምናለን? ቢካዝ አለማመናችን ነው ህይወታችን ተደጋጋሚ ድህነት ውስጥ እንዲቀጥል የሚያደርገው። አለማመናችን ነው ከሰው በታች ሆነን እንድንኖር የሚያደርገን። አለማመናችን ነው ዝቅተኛ ተከፋይ ሆነን እንድንቀጥል የሚያደርገን። እኔ ደግሞ ማመኔን ነው እዚህ ደረጃ ያደረሰኝ። ቢካዝ ጋይስ አዶናይን ብታቁት፣ የድሮ አዶናይ ብታቁት በጣም የተበላሸ እምነት ያለው አዶናይ ነበረ። ኦኬ ከሰው በታች ነኝ ብሎ የሚያስብ አዶናይ ነበረ፣ የሚያምን አዶናይ ነበረ። ቆንጆ አይደለሁኝም፣ ሀብት አይገባኝም፣ አንደኛ መሆን አልችልም። ቢካዝ እኔ ተማሪ ያለው ደረጃዬ 39 ከ40 እወጣ ነበረ። ስለዚህ ትምህርት ቤት ላይ ከ39 ከ40 ከወጣው that means ህይወት ላይም እንደዛው ሁኜ እቀጥላለሁ የሚል እምነት ነበረኝ። ስለዚህ እምነቴም እየኖርኩት ነበረ በየቀኑ ማለት ነው። እናንተም እምነታችሁ እየኖራችሁት እንደሆነ ማወቅ ይኖርባችኋል። እያንዳንዳችሁ ህይወታችሁ ላይ የሚያጋጥማችሁ ነገር እምነታችሁ እንደሆነ ማወቅ አለባችሁ። ኮፒ ፔስት። ሌላ ደግሞ ከlaw of attraction ወይም ከስበት ህግ የወጣ አንድ ሚስጥር ምንድነው? the law of mirror። ኦኬ አሁን እሱን ላስረዳችሁ ፈልጋለሁ። the mirror effect ምንድነው? ሚረር ማለት መስታወት ማለት ነው። መስታወታችን ማን ነው? መስታወታችን ይህ ዓለም ነው። የኛ ነጸብራቅ ነው ይህ ዓለም። ይህ የምታዩት ዓለም ከውጫቻችሁ ያለው ዓለም የናንተ ቤት፣ የናንተ መኪና፣ ያላችሁ አለባበስ፣ ያላችሁ ሰውነት አይምሯችሁ ውስጥ ነው የሚገኘው እንጂ እዚህ አይደለም የሚገኘው። እናንተ ደካማ የምትሆኑት ይህ ውጫዊው ዓለም ከኔ ውጪ ነው ብላችሁ ካስባችሁ
ይህ ዓለም እናንተን የመቆጣጠር አቅም ያገኛል። ግን ደግሞ አይናችሁ ስትጨፍኑ ይህ ዓለም እንደሚጠፋ ከተገነዘባችሁ that means ይህ ዓለም ከእናንተ ውጭ ሳይሆን እናንተ ውስጥ ነው ያለው ማለት ነው። ይህ ማለት ደግሞ አይምሯችሁ ተጠቅማችሁ ይህ ዓለምን መሳል ትችላላችሁ፣ መስታወታችሁን መቀየር ትችላላችሁ ማለት ነው። አይናችሁ ስትጨፍኑ እኮ ማለት ነው ወይም ቶዮታ የሆነች ትንጥዬ ርካሽ የሆነች የተበላሸች መኪና እየነዳችሁ ማየት ትችላላችሁ፣ የማየት አቅሙም አላችሁ። ወይም ደግሞ ላምበርጊኒ እየነዳችሁም የማየት አቅሙም አላችሁ። ነገሩ የምርጫ ነው። ኦኬ መምረጥን ነው። እኔ ላምበርጊኒ መንዳት ነው የምፈልገው። ግን ችግሩ መምረጥ ብቻ ሳይሆን መጀመሪያ ማመን ይኖርብሃል። ለመምረጥ ይገባኛል ብለህ ማመን ይኖርብሃል። ላምበርጊኒ እነዳለሁ ብለህ ማለት ነው። ካላመንከው አይሆንልህም ነው። በቃ ቀላል ነው ሚስጥሩ። ኦኬ ሁሉም የዓለማዊ ስኬት የሚመጣው ሎ ኦፍ አትራክሽን ስንጠቀም ነው፣ ሎ ኦፍ ዩኒቨርስ ስንጠቀም ነው ማለት ነው። which is በእግዚአብሔር ተገዢ ስንሆን ነው፣ ከእግዚአብሔር ጋር ጥብቅ ስንል ነው። መንፈሳችን ኦሬዲ ሁሌ 24 ሰዓት 7 ቀን ሳያቋርጥ መስራት አለበት ማለት ነው። ከእግዚአብሔር ጋር መሆን አለበት። የዛኔ ከምታስቡት በላይ የምትፈልጉትን ህይወት በቀላሉ ማምጣት ትችላላችሁ ማለት ነው። ኦኬ ገባችሁ? ይሄ በጣም ትልቅ የሆነ ሚስጥር ነው ያካፈልኳችሁ። በጣም ብዙ ታላላቅ ሰዎች፣ ትልቅ ደረጃ ያሉ ሰዎች የተጠቀሙት ሚስጥር ነው ስኬት ለማምጣት ማለት ነው። እናንተ ያያችሁት ስኬት ህይወቴ ውስጥ ደግሞ የት እንደነበርኩኝ ከየት እንደመጣው አሁን የት እንዳለው በምስክርነት በቪዲዮ ቀርጬ አሳይቻችኋለሁ። ባይገርማችሁ አሁን እየኖርኩት ያለው ህይወት ግድግዳዬ ላይ የጻፍኩት ህይወት ነው። ኦኬ በጣም ብዙ ነገሮች። በቅርቡ ደግሞ አንድ ትልቅ ነገር ያጋጥመኛል። ኦሬዲ በውስጤ እያመንኩትና እየተቀበልኩት ያለሁት ነገር ኦኬ ያ ነገር ደግሞ ጠብቁ እውን እንደሚሆን የዛኔ ምን ብያችሁ ነበር እላችኋለሁ በእርግጠኝነት ማለት ነው። ሶ አዲሱ እምነታችሁ ማራመድ ስትጀምሩ በስበት ህግ which is law of attraction መጠቀም ስትጀምሩ እኔ ይህ ሀብት ይገባኛል፣ ይህ ቁንጅና ይገባኛል፣ ይህ መኪና ነው የምነዳው፣ እዚህ ደረጃ ደርሳለሁ፣ በጣም ታዋቂ ሆናለሁ፣ እሸለማለሁ ምናምን ብላችሁ ማመን ስትጀምሩ እቺ ዓለም የእናንተ ተቃራኒ ለመሆን ትሞክራለች። because መቀየር አትፈልግም። ኦኬ መቀየር አትፈልግም። ይህ ዓለም ሁሌም አንድ አይነት እንዲሆን ነው የሚፈልገው ለእናንተ። ለምን መልፋት አይፈልግማ። ያ ዓለም ሳይሆን መልፋት የማይፈልገው አይምሯችሁ ነው መልፋት የማይፈልገው። ኦኬ መቀየር አይወድም አይምሯችሁ። ስለዚህ መቀየር ማለት ለአይምሯችሁ አደጋ እንደሆነ ማወቅ አለባችሁ። ምክንያቱም እድሜ ልክ ሉዘር ሆነ ተሸናፊ ሆነ ኖረ አሸናፊ ነኝ ብለህ ለማመን በጣም ትልቅ የሆነ እንትን ያስፈልጋል። በቃ ትልቅ የሆነ የአይምሮ ለውጥ ያስፈልጋል። አይምሮ ደግሞ አይወደውም። ይሄ በቃ መሸነፍ ነው ለአይምሮ ማለት መሸነፍ እንደተሸነፍክ ነው የሚሰማው። ለዛም ነው የለመዳችሁት ህይወት ጋር ስትመለሱ ምቾት የሚሰማችሁ፣ ሰላም የሚሰማችሁ። ስለዚህ 21 ቀናት አትሊስት ለአንድ ወር ማለት ነው ከምቾት መውጣት አለባችሁ። ከምቾት መውጣት አለባችሁ ስላችሁ ሙቪ የምታዩት ፊልም አቋርጡ ምናምን እያልኳችሁ አይደለም። እምነታችሁ ዲሲፕሊን ሁኑ በአዲሱ እምነታችሁ ማለት ነው። ቆንጆ ነኝ የሚለው እምነታችሁ በየሰከንዱ አራምዱት፣ አትቀይሩት። ሌላ ቆንጆ ሰው ስታዩ አይ ቆንጆ እኮ ላልሆን ይችላል ብላችሁ መጠራጠርን አቁሙ። ሌላ አሸናፊ ሰው ስታዩ እኔ አሸናፊ አይደለሁኝም ብላችሁ መጠራጠር አቁሙ። እነዚህ መጠራጠሮች ናቸው እናንተ የማትፈልጉት ህይወት ላይ እንድትኖሩ የሚያደርጓችሁ ማለት ነው። ተረዳችሁኝ? እስኪ እንደዚህ አይነት ቪዲዮዎች እንድለቅላችሁ የምትፈልጉ ከሆነ ኮሜንት ላይ አንድ ብላችሁ ጻፉ። እወዳችኋለሁ።